እግዚአብሔር ይባርክ። እንዳንድ ሰው እንደዚህ አንድ ማስታወሻ እያደረገ ቢያልፍ እጅግ በጣም ጥሩ ነው። አሁን ስለ ሐዋሳ ትዝታ ማንም እንትን ያለ የለም፣ የመዘገበ የለም። አንተ ነህ እንግዲህ እንደዚህ ነች እንደ ለካ ሐዋሳ እያለ ብዙ ምሳሌ እየተናገረ ነው። እኔም በጣም ደስ ብሎኛል ሀገሬ በመምጣቴ። ሐዋሳ በመጣው ቁጥር ሁሌ እንደ የልጅነት ጊዜን ነው ማስታወሰው። መጀመሪያ ይርጋለም ነበር። ይርጋለም ስመጣ 3 ዓመት ተሳልሽ ነበር እና ከአባቴ ጋር ነበር የመጣ ነው። ሆስፒታል ኮንትራት አሸንፎ ከሀገረ ማርያም ሲያመጣ ሁሉ ትዝ ይለኛል። የሄድን እናመጣ ነበር ስለነበርኩ አስታውሳለሁ ነው ማለት እሱ የእግዚአብሔር ስጦታ ነው። ከአባቴ ጋር በጣም ክሎዝ ነበርን። እኔና እሱ ብቻ ነበርን ኖረው። ይርጋለም ሆስፒታልን እየሰራ ያለ ካባም ቦታ ሲሄድ ይዞኝ ይሄዳል። ዳቦም አሸዋ ሊያመጣ ሲሄድ ይዞኝ ይሄዳል። አገረ ሰላም በቃ የእጅ ቦርሳ ነበርኩ። ጥሩ አባት ለሁላችንም ጥሩ አባት አባታችን። እንደውም ወንድሞቼ እድለኞች ናቸው በተደላደለ ጊዜ መወለዳቸው ማለት። እኔ ደግሞ ከልጅነት ጀምሬ ቀልቃላ ነኝ እና ልጅ ሲያጠፋ ደግሞ ይቀጣል ያለ ባህላችን። ተቆጣኝ በጣም የሆነች መጋዘን ውስጥ አስገባኝና አትወጣት ወርተኛ ነኝ። እንደዛ ነገር ጀምሯል መሰለኝ። እሱን አሁን ነው የሚገባኝ። ወርቅዬ እናቴ ነች። በጣም መወዳት ማፈቅራት። ስለሷ ማውርቼም አልጠግብም። ምክንያቱም መወለድ ቋንቋ ነው። ከእናት በላይ ነች ለኔ ወርቅዬ ያሳደገች። መቼም ስለ እናት ሲወራ ለኔ ከእናት በላይ ነች። ተምሳሌ ሆናን ያሳለፈች እናታችን ነች። ሰው መሆን ከፈለግ ስራ ውደድ፣ እውነት ተናገር ነበር የሚለኝ። እንደዚህ ከሆን ሁሌ ጥሩ ህይወት ትኖራለህ፣ እሱን ነበር የሚለኝ። የአባቴን ምክር አረሳው። ከት ብላ ሳቀችኝ። ማርያም ስላት ምን አረኩህ ልጅ ለቅሶ ቤት ታስቀኛለህ አለች። የሐዋሳ ሰው ይመስክረው ስለ ወርቅዬ እኔ ብናገር ስለ እናቱ አገዘ እንዳልባል ብዬ። አልፊዮ ዳቦ ቤት ነበረ መራጃ ፊት ለፊት። ከሱ ሲኞር አልፊዮ ሻሸመኔ ሄዶ ሲከፍት ሲኞር አልፊዮን ኬክና ዳቦ ቤት አባቴ ገዛው። ይርጋለም የመጀመሪያው ፀጉር ቤት ወርቅዬ ነው የከፈተችው እና አቶ አለሙ የሚባሉ ሰውዬ ጥቁር ረጅም ሰውዬ ነበሩ። ያስታውሳቸው ስማቸውን እንኳን አረሳው። እሳቸው ነበሩ የመጀመሪያ እኛ ቤት ፀጉር ቤት። ህፃን ልጅ እያለሁ ልብስ ሱፍ ቤንዚን ነበር። እሱን በክንፋትም ተው በጭራው አላቅም። የወድቅ እሳቱ ይዞኝ ወይኔ ተቃጠልኩኝ። ፀጉር ቤቱ ተዘጋ፣ ኬክ ቤቱ አልተዘጋም። ከአባቴ ከእናቴ የተማርኩት መልካምነትን፣ የቸገሩትን መርዳት፣ ሰው ማክበርን፣ ሰው ማዘን፣ እግዚአብሔርን መፍራት። ይህንን ነው የተማርኩት ከእናትና ከአባቴ። ፈሪሃ እግዚአብሔር ይኑረን። ከኛ በታች ያሉትን እያሰብን ከኛ በላይ ያሉትን ሳይሆን ከኛ በታች ያለውን እያየን ፈጣሪን እያመሰገንን እንኑር ነው የምለው። እግዚአብሔር ኢትዮጵያን ይባርክልን፣ ሰላም ያርክልን።